ዓለም በከፍተኛ ውጥረት ላይ ትገኛለች። የሆርሙዝ ወሽመጥ በአሜሪካ መዘጋት ከባድ የሆነ ውጥረት እያስከተለ ይገኛል። ሰላም ቤተሰቦቻችን፣ የዕለቱን አዳዲስ መረጃዎች ይዘን መተናል። አብራችሁን ቆዩ። ቪዲዮን ላይክና ሰብስክራይብ በማድረግ ይጀምሩ። ዓለም በከፍተኛ ውጥረት ላይ ትገኛለች። የሆርሙዝ ወሽመጥ በአሜሪካ መዘጋት ከባድ የሆነ ውጥረት እያስከተለ ይገኛል። ይህንን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት መግለጫ እንዳሉት ከሆነ በቀጣዮቹ 2 ቀናት የሆነ ነገር ሊፈጠር ይችላል ብለዋል። አክለውም ሲናገሩ ከኢራን ጋር በእስላማባድ ፓኪስታን በድጋሚ ለንግግር እንቀመጣለን። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በሚቀጥሉት 2 ቀናት ውስጥ የሆነ ነገር ሊከሰት ይችላል ሲሉም አነጋጋሪና አወዛጋቢ ጋዜጣዊ መግለጫ ሰጡ። ፕሬዚዳንት ዶናልድ ጄ ትራምፕ በአሜሪካና በኢራን መካከል በሚቀጥሉት 2 ቀናት ውስጥ አስቸኳይ ንግግር ሊጀመር እንደሚችል ለኒውዮርክ ፖስት ጋዜጣ ነግረውታል። በሚቀጥሉት 2 ቀናት ውስጥ የሆነ ነገር ሊከሰት ይችላልና እኛም የበለጠ ወደዚያ ወደ ፓኪስታን የሚሄድ ዝንባሌ እያሳየን ነው ማለታቸውን ጋዜጣው ዘግቧል። ሁለቱ አገራት የተኩስ አቁም ከተደረገ በኋላም በፓኪስታን ተገናኝተው 21 ሰዓታትን የፈጀ ንግግር ቢያደርጉም ነገር ግን ያለ ስምምነት ተጠናቋል። ይህንን ተከትሎ ትራምፕ ታዲያ አዲስ ውይይት ሊጀመር እንደሆነ መናገራቸው ተዘግቧል። ፓኪስታንም እንደገለጸችው ከሆነ ሁለቱን ሀገራት በአጠረ ጊዜ ለማስተናገድ እየተዘጋጀች መሆኑን ገልጻ በሚቀጥሉት 2 ቀናት ውስጥ በድጋሚ የቆመውን ንግግር ለማስጀመር የሚቻልበትን መንገድን ተመልክተናል ስትል ፓኪስታን አስታውቃለች። አሁንም ቢሆን የሚጠቀሱት የሁለቱ ሀገራት ድርድር ፈጽሞ ሊሳካ እንደማይችል ነው። ሁለቱም ሀገራት የራሳቸውን የሚያቀርቧቸው ምክንያቶች ጽንፍና ጽንፍ የያዙ እጅግ በጣም የተራራቁ በመሆናቸው ለድርድር የማይመቹና ጦርነቱ ድጋሚ የሚጀመርበት መንገድ በእጅጉ ያየለ እንደሆነ ተገልጿል። ይህንን አስመልክቶ ኢራን ከመሬት በታች ያሉ የሚሳኤል ማምረቻዎቿን መግቢያና መውጫዎቿን እያጸዳች መሆኑን የእሳተ ሳተላይት ምስሎች አጋልጠዋል። ዛሬ በስፋት በመገናኛ ብዙሃን ላይ የታዩ የሳተላይት ምስሎች እንደሚያሳዩት ከሆነ በተኩስ አቁሙ ወቅት ዘገባ እስከጠናከረበት ሰዓት ድረስ ኢራን ከመሬት በታች የሚገኙ ሰፋፊ የሚሳኤል ማከማቻዎቿንና ማምረቻዎቿን መግቢያና መውጫውን የዘጉትን ፍርስራሾችን በማንሳት ስራ ላይ መተመዷን የገለጸ ሲሆን በምስሎቹ ላይ የኮንክሪት ማሽኖች የተዘጉ ዋሻዎችን በመክፈት ፍርስራሹን በአካባቢው ወደሚገኙ የጭነት መኪኖች ሲጭኑም በሳተላይት ምስሎች ታይቷል። የመገናኛ ብዙሃን የምርመራ ዘገባዎች እንዳጋለጡት ከሆነ አሜሪካና እስራኤል የኢራንን የሚሳኤል ማስወንጨፊያዎቿ ወደ ውጭ ወጥተው እንዳይተኮሱ ወይም ተመልሰው እንዳይገቡ ዋሻዎቹን በፈንጂ ሲደበድቡ ቆይተዋል። ሆኖም ሲኤንኤን ዓለም በከፍተኛ ውጥረት ላይ ትገኛለች፣ የሆርሙዝ ወሽመጥ በአሜሪካ መዘጋት ከባድ የሆነ ውጥረት እያስከተለ ይገኛል። መረጃ ሰጡ ምንጮች እንደሚሉት ከሆነ ከ1 ወር ጦርነት በኋላ የአሜሪካ የስለላ ተቋም ባደረገው ግምገማ ከ50 በላይ የሚሆኑ የኢራን የሚሳኤል ማስወንጨፊያዎችና የሚሳኤል ክምችቶቹ አሁንም ምንም ጉዳት ሳይደርስባቸው ከመሬት በታች ተጠብቀው እንዳሉ ገልጸዋል። በጄምስ ማርቲን የጦርነት ስርዓት መከላከል ጥናት ማዕከል ተመራሚ የሆኑት ሳሙኤል ኢራን እነዚህን የሚሳኤል ከተሞቿን ከመሬት ስር እያወጣች ነው፣ የተኩስ አቁሙ ጊዜን መግጃ እንደሆነ ገልጸው አሜሪካም በተኩስ አቁሙ ለጦርነት ራሷን እያዘጋጀች እንዳለችው እና አዲስ ስልት እንደምታሰላው ሁሉም ኢራንም በድጋሚ ለሚከፈትባት ጦርነት በፍጥነት እየተዘጋጀች ነው። ምክንያቱም የተኩስ አቁሙ ጊዜ የመግጃ እንጂ ለንግግር በእርግጥም የረፈደ ነው። ሁለቱም ሀገራት ጽንፍ የያዘ ሐሳብ ስላላቸው ተስማምተው ነገሩን ይፈቱታል የሚለው ጉዳይ ፈጽሞ የማይታሰብ ነው ብለዋል። የተኩስ አቁም ሲኖር ጠላትህን አንተን ለማጥፋት ብዙ ጊዜ ጥረትና ገንዘብ ያፈሰስክበት ወታደራዊ አቅምን መልሶ ሊገነባ እንደሚችል መቀበል አለብን። ኢራንም ከዚህ የተለየ ምንም ነገር አላደረገችም። የተኩስ አቁሙን ተጠቅመው እና አሜሪካና እስራኤል እየተዘጋጁ እንዳሉት ሁሉ እሷም ከመሬት በታች ያሉ የሚሳኤል ከተሞቿን እያጸዳች እና ለማይቀየው ጦርነት እየተዘጋጀች ነው ብለዋል። ራስህን ከፍርስ አውጣ እንዲሁም እንደገና ተደራጅተህ ተኩስ የሚለው የኢራን ስልታዊ ስትራቴጂካዊ አካሄድ ነው ሲሉ አብራርተዋል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በሰጡት ቀጭ ትዕዛዝ መሰረት የአሜሪካ ከጦር የሆርሙዝን መተላለፊያ መዝጋቱ ይታወቃል። የአሜሪካ የባህር ላይ እገዳ ታዲያ የዓለም ሀገራትን አቋም ለሁለት የከፈልና ከፍተኛ የዲፕሎማሲ ውጥረት የፈጠረ ክስተት ሆኗል።
ፕሬዚዳንት ትራምፕ አሜሪካ ትልቅ የነዳጅ አምራች በመሆኗ ምክንያት ከነዳጅ ሽያጭ ተጨማሪ ጥቅም እንደምታገኝና የሆርሙዝ ባህረ ሰላጤ ክፍት መሆን እንደ ቻይና ሁሉ ለእርሷ ያን ያህል እንደማያሳማት ተናግረዋል። የሆርሙዝ መሰጋት ከኛ ይልቅ ቻይናንና ኢራንን የበለጠ የጎዳ ያሉት ትራምፕ ወሽመጡን የዘጋ ነውም ለዚሁ ነው ብለዋል። ይሁን እንጂ ቻይና የአሜሪካን እገዳ አጥብቃ ያወገዘች ሲሆን ከኢራን ጋር ያላትን የኢነርጂ ትብብርም ለመቀጠል ያላትን ቁርጠኝነት ቻይና ለአሜሪካ በግልጽ አሳውቃለች ተብሏል። የቻይና መከላከያ ሚኒስቴር ዶንግጁን በሰጡት መግለጫም የቻይና መርከቦች በሆርሙዝ ባህረ ሰላጤ ውሃ ውስጥ እየገቡና እየወጡ ነው ሲሉ ሌሊቱን አስጠነቅቀው ከኢራን ጋር የንግድና የኢነርጂ ስምምነቶች አንዱን እኛ እነርሱን እናከብራለን፣ ሌሎች በጉዳያችን ጣልቃ እንዳይገቡ እንጠብቃለን፣ የቻይና መርከቦችም ላይ ጥቃት እንዳይሰነዘር በተደጋጋሚ ለአሜሪካ ማሳሰቢያ እየሰጠን ነው ብለዋል። ኢራን የሆርሙዝ ባህረ ሰላጤን ትቆጣጠራለች፣ የሆርሙዝ ወሽመጥም ለኛ ለቻይናውያን ክፍት ነው ስትል ነው ቻይና ያስታወቀችው። ቻይና መርከቦቿን ለመጠበቅ ስትል የህልውና ጉዳይ መሆኑን ገልጻ በዛሬው ዕለት ወደ ተግባር የገባች ሲሆን ከዛሬ ሌሊት ጀምሮ በሆርሙዝ አካባቢ የሚዘዋወሩ የቻይና ማናቸውም የንግድ መርከቦች በሙሉ በቻይና የባህር ኃይል የጦር መርከቦች እየታጀቡ ነው የሚሄዱት። በንግድ መርከቦቹ ላይ ለሚሰነዘር ማናቸውም ጥቃትም የቻይና የጦር መርከቦች አስፈላጊውንና ተመጣጣኝ ምላሽ ይሰጣሉ ብሏል። ቻይና የነዳጅ መርከቦቿን በጦር ኃይሏ ለማስጠበቅ የሚያስችል አቅሟን በግል የገለጸች ሲሆን ይህንንም ከዛሬ ሌሊት ጀምሮ ተግባራዊ ታደርገዋለችም ብላለች። ታዋቂው የፖለቲካ ተንታኝ ካርል ፓርልጃም ለሩሲያ ቱዴይ ኒውስ ሲናገሩ አሜሪካ ከኢራን ጋር እንኳን ጦርነት መቋቋም አቅቷት ከቻይና ጋር ጦርነት መጀመር ካልፈለገች በስተቀር ምርጫው የነሱ ነው። የዶናልድ ጄ ትራምፕ አስተዳደር እንኳን ይህንን ያክል የሞኝ ውሳኔ ያሳልፋል ብዬ አላስብም። ትራምፕ ሁሉን ነገር አርቀው ነው የሚያስቡት። ከቻይና ጋር የንግድ ጦርነት ያስቡ እንደሆነ ነው እንጂ የምድር ላይ ውጊያ ይከፍታሉ ብለን አናስብም። ለዚህም የአሜሪካ የጦር መርከቦች የቻይናን ንግድ መርከቦች ያጠቁል ብለን አናስብም ብለዋል። በዚህ እንዳለ አውሮፓ ህብረት ለሁለት ተከፍሏል። ገሚሱ አውሮፓ ሀገራት ከአሜሪካ ጋር ያለንን ወዳጅነት እናስቀጥል ሲሉ፣ ገሚሱ አውሮፓ ሀገራት ደግሞ ከቻይና ጋር ያለንን ወዳጅነት ብናጠናክርና በማለት ሐሳብ በማቅረብ የአውሮፓ ህብረት አባል ሀገራት ለሁለት ከፍሎ እያጨቃጨቀ ያለው ጉዳይ ሆኗል። ጉዳዩን አስመልክቶ የአውሮፓ ህብረት የውጭ ጉዳይ ኃላፊ ካይ ካላስ በአሜሪካ እርምጃ ላይ ግራ መጋባታቸውን በመግለጽ የአሜሪካ ተግባር ምን እንደሆነ ሙሉ በሙሉ ግልጽ አይደለም ብለዋል። አክለውም የአውሮፓ ህብረት አባል ሀገራት አሁን ለሁለት ተከፍለው ጉዳዩ ያወዛገባቸው ሲሆን የአውሮፓ ህብረት ሁሉም ሀገራት የሚፈልጉት የጋራ አንድ ነገር ቢኖርም ሙሉ በሙሉ ከጦርነቱ በፊት እንደነበረው ሁሉ የሆርሙዝ ወሽመጥ ለአውሮፓ ሀገራትም ክፍት እንዲሆን ነው ብለዋል። በሌላ በኩል እንደ ዎል ስትሪት ጆርናል ዘገባ ከሆነ የሳውዲ አረቢያ ባለስልጣናት አሜሪካን በሆርሙዝ ላይ የባህረ ሰላጤ ላይ የጣለችው እገዳ በአስቸኳይ እንድታነሳና ከኢራን ጋርም ወደ ድርድር እንድትመለስ ጠንካራ ግፊት እያደረጉ ሲሆን የሳውዲ ባለስልጣናትም በባህረ ሰላጤው አካባቢ ሊከሰት የሚችል ቀጥተኛ አደጋ ብቻ ሳይሆን ኢራን በሌሎች የቀጠናው ክፍሎች ጋር በመገኘት አጋር ኃይሎቿ ጋር በመሆን ልትወስድ የምትችለውን የአጸፋ እርምጃም አጥብቀው እየመዘኑ ነው ተብሏል። ሳውዲ አረቢያ ኢራን በየመን ያሉትን የሐውቲ ኃይሎችን በመጠቀም በቀይ ባህር ላይ የሚገኘውንና ለዓለም ንግድ እጅግ በጣም ወሳኝ የሆነውን የባብል መንደብ ባህረ ሰላጤን ስጋት ውስጥ ልትከት ትችላለች የሚል ከፍተኛ ፍርሃት አላት። እንዲህ አይነቱ እርምጃም በሳውዲ የነዳጅ ወጪ ንግድ መስመር ላይ ከፍተኛ ተጨማሪ ጫና ከማሳደሩ በመላው የዓለምን የኃይል ገበያዎች ቀውስ የበለጠ ያብሳል ተብሏል። ቤተሰቦቻችን የሰዓቱ ሰበር መረጃዎች እነዚህ ናቸው። ፍቅዳችሁ አብራችሁን አስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።